ከተፈጥሮ በጣም የምንማረው ነገር አለ። ዛሬ የማሳያችሁ ኤግዛምፕል ባዲያችን እንዴት ስማርት የሆነ ሲስተምን እንደሚጠቀም ነው ማለት ነው። ምግብ ስንበላ ሁሉንም ነገር ፈጭቶ በአንድ ጊዜ በቃ ለኢነርጂ አውሎ ያቺ የመጣችውን እዛው አያወድማትም። ምንድን ነው የሚያደርገው? የምንመገበው ምግብ የተወሰነው ለኢነርጂያችን ሲሆን የተወሰነውን ግን ስቶር ያደርጋል አይደለ? በፋት መልክ ያደርግና እኛ ምግብ በማንሰጠው ጊዜ ወይ ደግሞ ምግብ የማልበላበት ታይም ሊመጣ ይችላል ብሎ ፋቱን ሴቭ ነው የሚያደርገው። ከዛ በኋላ ግን አንድ ነገር ሀፕን ቢያደርግ ከዛ ውስጥ እያወጣ የተወሰነ ጊዜ መሄድ ይችላል ማለት ነው። ስለዚህ ይሄ ለእኛ ምንድን ነው የሚያስተምረን? ገንዘባችንም ላይ ሲመጣ እንደዚህ አይነት ሲስተሞችን መጠቀም መቻል አለብን። ያመጣነውን ኢንካማችንን በሙሉ አንድ በዚች ፕሬዘንት በሆነችው ነገር ላይ ውድም ማድረግ ሳይሆን ደሞ ለፊውቸር ምን ያስፈልገኛል፣ ደሞ ለማልሰራበት ጊዜ ምን ያስፈልገኛል፣ ለልጆቼ ምን ያስፈልጋል የሚለውን ማድረግ እንድንችል ነው ማለት ነው። ልክ የኛ የባዲያችን ሲስተም ሁሉንም እንደሚያስተናግደው ልክ እንደዛ ሁሉ የሚመጣው ገንዘብ ደግሞ ለሁሉም ነገር ለአሁኑም ለወደፊቱም ለሁሉ ነገር ማዘጋጀት አለበት ማለት ነው። ቴንኪዩ ቴንኪዩ። ሰላም ዋሉ ባይ